አንድ ጀነራል የጦር ሰራዊቱን ይዞ በልበ ሙሉነት እናሸንፋለን ብሎ ወደ ውጊያ ለመሄድ ቢነሳም ሰራዊቱ ግን በፍርሃት ተውጦ ተመለከተ። በዚህን ጊዜ ከኪሱ ሳንቲም አውጥቶ ይህን ሳንቲም ወርውሬው ሲወድቅ ጎፈር ከሆነ እናሸንፋለን፣ ዘውድ ከሆነ እንሸንፋለን አላቸው። ከዚያም ሳንቲሙን ወደ ላይ ወረወረው። የተወረወረው ሳንቲም ጎፈር ሆነ። ወታደሮቹም እናሸንፋለን ብለው በመዝመት አሸንፈው ተመለሱ። ከድል በኋላም የጀነራሉ የቅርብ ጓደኛ ወደ ጀነራሉ በመቅረብ እድልህን ማንም ሊቀይር አይችልም አይደል አለው። ጀነራሉም አዎን ሲል መለሰለት። ከኪሱ በሁለቱም በኩል የጎፈር ምልክት ያለበትን ሳንቲም አውጥቶ እያሳየው፣ ከታሪኩ እንደምንረዳው እድላችን የምርጫ ጉዳይ መሆኑን ነው። ምርጫችን ጠንክሮ በመስራትና ባለመስራት፣ ዓላማ ተኮር እንቅስቃሴ በማድረግና ባለማድረግ ላይም ጭምር ይመሰረታል። የጄኔራሉ ወታደሮች ወስነዋል፣ ቆርጠዋልም። የቆረጠን መንፈስ ደግሞ ሊያስተጓጉል፣ ሊቆጣጠር፣ ሊያደናቅፍ የሚችል እድል አይኖርም። እናም ወታደሮቹ የሚፈልጉትን ድል አሳክተዋል። የሀገራችን ድልና ስኬትም ከዚህ የተለየ አይደለም። የእያንዳንዱ ጊዜ ውሳኔዎቻችን የዛሬንና የነገ ሀገራችንን መልክ እንደሚፈጥሩ ልንገነዘብ ይገባል። ስዊድናዊው አሰልጣኝ ኦኒ ኒስካነን ከአዲስ አበባ ወደ ሮም በሚበረው አውሮፕላን ለመሄድ በተቃረቡበት ቅጽበት አትሌት ዋሚ ቢራቱ በጠና በመታመሙ ምክንያት በምትኩ አበበ ቢቂላን ይዘው ሄዱ። አበበ ቢቂላም ወደ ሮም በማምራት እሳተፍበታለሁ ብሎ ባላሰበው የ1952ቱ የሮም ኦሎምፒክ ላይ ለመሳተፍ በቃ። በውድድሩም አበበ በባዶ እግሩ ሮጦ በማሸነፍ ዓለምን አስደመመ። እድል አፍጥጣ ወደ እርሱ ስትመጣ ፊት ሳይነሳት፣ ክብሯን ሳያሳንሳት በሚገባ ተጠቅሞባታል። እድል አንዳንዴ መቼ እንደሚመጣ ስለማናውቅ እንደ አበበ ዝግጁ ሆነን ልንጠብቀው ይገባል። ሁልጊዜ እድል ያለ ማግኘት የሚባለው አስተሳሰብ የሰነፎች ማሳበቢያ ምክንያት ነው። ማንኛውም ሕይወት በእድል የተሞላ ነው። እያንዳንዱ በትምህርት ቤት ውስጥ ያለው ትምህርት እድል ነው። እያንዳንዱ በሕይወት ውስጥ የሚያጋጥመን ፈተና እድል ነው። እያንዳንዱ ትዕግስት በራሱ እድል ነው። ማንኛውም በጋዜጣ ላይ የሚጻፍ ጽሑፍም እድል ነው። እያንዳንዱ የንግድ ግብይት እድል ነው። መልካም ስብዕናን መላበስ፣ ትሑት መሆን፣ ታማኝ መሆን እንዲሁም ጓደኛ ማፍራት እድል ነው። እርግጠኛ ሆነን በራስ መተማመን ስሜት የምናደርገው ማንኛውም ነገር ትልቅ እድልን ይፈጥራል። እያንዳንዱ ለራሳችን ያለን ኃላፊነት፣ ጥንካሬ፣ እምነት እና ክብር እጅግ ጠቃሚና ዋጋ ሊገመትለት የማይችል እድል ነው። ገበየሁ አየለ ያጋጠመውን እድል ተጠቅሞበታል። ገበየሁን ጨምሮ ሌሎች እስረኞች ሲወያዩ አንድ እስረኛ በኦጋዴን ጦርነት ተሳትፎ ስለነበር ስለ ጦርነቱ ነግሯቸው ነበር። ገበየሁ ራሱ በድንበር ጦርነት ተሳትፎ ነበርና ስለ ኦጋዴን ጦርነት የሰማውንና የራሱን ልምድ ተጠቅሞ አንድ መጽሐፍ ሊጽፍ ቻለ። ይህ በብዙዎቹ ዘንድ ተወዳጅ የነበረውና በእስር ቤት ውስጥ የተጻፈው መጽሐፍ ጣምራ ጦር ይሰኛል። ከእስር ያስፈታው ሥራ ያስገኘለትም ሆነ ወደ ስነ ጽሑፍ የዝና ጫፍ የመራው ይኸው ጣምራ ጦር የተሰኘው መጽሐፍ ነበር። ከዚህ መጽሐፍ በኋላም እንደ ስደተኛው፣ እንባና ሳቅ፣ የሚያልፍ ቀን፣ ስውር ሰይፍ እና ሌሎች በርካታ መጽሐፍትን ጽፏል። እስረኛው ስለ ኦጋዴን ጦርነት የነገረው ለገበየሁ ብቻ ሳይሆን ለሌሎችም ጭምር ነበር። ሆኖም ትንሽ የምትመስል ነገር በገበየሁ ሕይወት እጅግ ከፍተኛ ለውጥ ያመጣች እድል ነበረች። ሌሎች እስረኞች ይችን እድል ልብ አላሏትም ወይም ችላ ብለዋት ነበር። ገበየሁ ግን ተጠቀመባት። የትኛውም ሰው እሱንም ጨምሮ ሊገምተው በማይችል መልኩ እድሉን ተጠቅሞ በጻፋት መጽሐፍ ከእስር ቤት ተፈታ። መፈታትም ብቻ ሳይሆን የሕይወቱን መስመር በአዲስ ምዕራፍና አስተሳሰብ ጀመረ። ሕይወት ትግል ነች። እንደ ሰው በጥረት ሕይወትን ታግለን ማሸነፍ ከቻልን የተሰጠንን መጠቀም ከምንችለው በላይ
የስኬት ጎዳናዎች ወደኛ በፍጥነት ይመጣሉ። ሁልጊዜ ዕድል የለኝም እያለ የሚያማርረው ጎበዝ ሠራተኛ ሳይሆን ሥራ ፈት ነው። ብዙ ሰዎች ሌሎች በዕድሜ ዘመናቸው ሊያገኟቸው የማይችሉትን ዕድል በግዴለሽነት ሳይጠቀሙበት ሲያባክኑት፣ ጥቂቶች ግን ከማንኛውም ጥቃቅን ነገሮች ብዙ ዕድሎችን ይፈጥራሉ። ልክ ንቦች ከእያንዳንዱ አበባ ማር እንደሚቀስሙት ሁሉ እነርሱም በማንኛውም ሁኔታ ከሚተዋወቁት ሰው፣ በዕለት ተዕለት እንቅስቃሴዎቻቸው ከሚፈጠሩት አጋጣሚዎች ጠቃሚ የሆኑ ነገሮችን በዕውቀታቸው ላይ ይጨምራሉ። በተለያዩ የሙያ ዘርፎች ውስጥም ይሁን አካባቢዎች ሰዎችን በቀልዳቸው፣ በጨዋታቸውና በቁም ነገራቸው የሚያዝናኑ ብዙ ሰዎች አሉ። ሆኖም እንደ አውላቸው ያሉት ብቻ ናቸው ይህን ክህሎታቸውንና ስጦታቸውን እንደ መልካም ዕድል ተጠቅመው ሕይወታቸውን የቀየሩበት፣ ሌሎችንም ያስተማሩበት፣ ዝናንም ያተረፉበት። ብዙዎች ግን አይኖቻቸውን ክፍት ስለማያደርጉ እንደዚህ አይነት ዕድሎችን መመልከት አይችሉም። አውላቸው ደጀኔ በአራዳ በጥበቃነት በሚሰሩበት ጊዜ ብዙዎች በዙሪያቸው በመሰብሰብ የእርሳቸውን ቀልድና ጨዋታ በመስማት ይዝናኑ ነበር። ይህ አይነቱ ሁኔታ ታዲያ ቀስ በቀስ ወደ ኪነ ጥበብ ዓለም ሊያስገባቸው ችሏል። አርቲስት አውላቸው ደጀኔ የቲያትር አዘጋጅ፣ ተዋናይ፣ ሙዚቀኛ እና በሌሎች በርካታ የቲያትር ዘርፎች በማገልገል የሚታወቁ ኢትዮጵያዊ ነበሩ። ውድ ወገኖቼ፣ እንደ ፀሐይ የሞቁ፣ እንደ ጨረቃ የደመቁ፣ እንደ አበባ ያሸበረቁ ዕድሎችን በመጠበቅ ጊዜያችንን አናባክን። ተራ የሚባሉ ዕድሎችን ተጠቅመን ታላቅ እናድርጋቸው። ደካሞች ዕድሎችን ሲጠብቁ፣ ጠንካሮች ግን ዕድሎችን ይፈጥራሉ። ታላላቅ አእምሮዎች ዕድሎችን ለመጠቀም ብቻ ሳይሆን ለመፍጠርም ዝግጁ መሆን ይኖርባቸዋል። ብልህ ሰው ትክክለኛ ዕድልን ብቻ አይደለም የሚጠብቀው፣ ትክክለኛውንም ዕድል ይፈጥራል። እንዲያውም ከሚያገኛቸው ይልቅ የሚፈጥራቸው ዕድሎች ይልቃሉ። ብዙዎች በተለይም በገጠር ነዋሪ የነበሩ ሰዎች እንዶድን ለልብስ ማጠቢያነት ለዘመናት ተጠቅመውበታል። ዶክተር አክሊሉ ላማ ግን አንድ ቀን ሴቶቹ ልብስ ሲያጥቡ ከእንዶዱ የሚወጣው አረፋ በመሬት ላይ በሚገኙት ትሎች ላይ ሲፈስ ትሎቹ ሲደክሙና ሲሞቱ አስተዋለ። ይህ ለምርምር የሚሆን መልካም ዕድል ነው ብሎ በማሰብ በእንዶድ ላይ ምርምሩን አካሄደ። በምርምሩም አደገኛና ገዳይ ለነበረው ቢልሃርዚያ ለተባለው በሽታ መድኃኒት ሊያገኝ ቻለ። ዶክተር አክሊሉ ምናልባትም ያየውንና ያስተዋለውን ነገር እንደ መልካም ዕድል በመቁጠር ምርምር ባያደርግ ዓለም የብዙ ሚሊዮን አፍሪካውያንን፣ ኤስያውያንን እና ላቲን አሜሪካውያንን ሕይወት ትነጠቅ ነበር። ዕድሎችና አጋጣሚዎች በጣም ጥቂቶች ናቸው። እነርሱን የሚጠቀሙባቸው ደግሞ እጅግ ጥቂቶች ናቸው። ሕይወት ሎሚዎችን ስትሰጠን እኛ የሎሚ ጁስ እንስራ። አንዳንድ ዕድሎችም በሕይወት ውስጥ አንዴ ብቻ ነው የሚመጡት። ስለዚህም ሳያመልጡን በፊት ልንጠቀምባቸው ይገባል። ዕድል በሕይወትና በሞት መካከል ሁሉ ትቆማለች። አብዲሳ አጋ በሕይወትና በሞት መካከል የነበረችውን ዕድል ተመልክቶ ነበር። ጀግናው አብዲሳ አጋ በጣሊያን እስር ቤት ውስጥ በነበረበት ጊዜ ለመጨረሻ ፍርድ የ3 ወር ጊዜ ቀጠሮ ተሰጥቶት ነበር። የ3 ወር ቀጠሮ ቢሰጠውም ፍርዱ በሞት ሊጠናቀቅ እንደሚችል ግን ቀድሞ ገብቶታል። ይህንንም የ3 ወር ጊዜ እንደ መልካም ዕድል በመጠቀም ከእስር ቤት ሌሎች እስረኞችን ይዞ ሊያመልጥ ችሏል። በተለይም የሌሎች ሀገራት ዜጎችን አሰልፎ እየመራ እንደነ ሳን ሎሬንሶና ሳን ባቺኖ ባሉ ተራራዎችና ኮረብታዎች ላይ ያደረጋቸው ጦርነቶች በጥቁር ሕዝቦች የትግል ታሪክ ትልቅ ቦታ ሊያሰጠው የሚችል ጀግንነት ነበር። አብዲሳ አጋ ከዚህ ሌላ በአውሮፓም ሆነ በሀገሩ ኢትዮጵያ ምድር ላይ ብዙ ጀግንነትን ፈጽሟል። ብዙ አውሮፓውያንም የእርሱን ስም ሲሰሙ በፍርሃት ይርዱ ነበር። አብዲሳም በወቅቱ በአውሮፓ ምድር አንቶኒዮ በመባል ይታወቅ ነበር። ኢትዮጵያውያን እንኳን በሀገራቸው በሌሎች ሀገራትም ውስጥ እንኳን ሆነው ጠላትን ምነው ባልተፈጠርኩ የሚያሰኙ ጀግኖች መሆናቸውን በተግባር ያሳየ ጀግና ነበር። አብዲሳ አጋ ያንን የ3 ወር ጊዜ እንደ መልካም ዕድል ሳይጠቀምበት ቢቀር ኖሮ ምናልባት ከፍርዱ በኋላ የተመለከትነው የአብዲሳ ታሪክ አይኖርም ነበር።
ሁኔታዎችን ወደ መልካም ዕድል መቀየርም ሆነ ተስፋ አስቆራጭ በሚመስል ሁኔታ ውስጥ እንኳን ዕድልን መፍጠር ለእነ አብዲሳ አጋ አይነቶቹ ኢትዮጵያውያን ጀግኖች የተቻለም የሚቻልም ነገር ነው። ዕድልን ማባከን አያስፈልግም። ምክንያቱም ዕድል ከስንት አንዴ ነው ሁለት ጊዜ የሚመጣው። እንዳመለጠ ዕድልም ውድ የሆነ ነገር የለም። ዕድሎች ሁል ጊዜም ሲሄዱ እንጂ ሲመጡ አይደለም የተሻለ የሚመስሉት። እያንዳንዱ ግድግዳ በር አለው። በዕድሎች በር ላይ ያለው ምልክት ግፉት የሚል ነው። ዕድሎች በሮች ሲከፈቱ ድረስ በማንኳኳት ነው የሚመጡት። ዕድሎችም በራችንን ሲያንኳኩ እንክፈት። በሮቹንም ጥርቅም አድርገን አንዝጋቸው። ተመልሰን ለመግፋት እንፈልግ ይሆናልና የአንዱ በር ጀርባ ለሌላው ፊት ለፊት ነው። ዕድልም ካላንኳኳ የሚያንኳኳውን በር እንስራ። ችግሮች እላያቸው ላይ እሾህ የበቀለባቸው ዕድሎች ናቸው። እሾሁን ነቅሎ ወይም አስታሞ የመጠቀሙ ነገር በእኛው ላይ የተጣለ ነው። በእያንዳንዱ ዕድል ውስጥ ባሉ አስቸጋሪ ሁኔታዎች ከመንኮታኮት ይልቅ በእያንዳንዱ አስቸጋሪ ሁኔታ ውስጥ ያሉትን ዕድሎችን ፈልግ። ዕድላችንን ለውድቀት ሳይሆን ለድል እናድርግ። ዕድል የሚቀበረው ነገሮችንና ሁኔታዎችን በሚገባ ባለመጠቀም ውስጥ ነው። ከሚያልፈው ቀን ላይ ዕድላችንን እንንጠቅ። እያንዳንዱ ቀን አዲስና አስደሳች ነገርን መከወኛ ዕድል ነው። በእርግጥ መንገደኛው ነው መንገዱን የሚመርጠው ወይስ መንገዱ ነው መንገደኛውን የሚመርጠው? መገኘት ሳይኖርብን የተገኘንበት ቦታ የለም። እኛ እኮ የዕድላችን ጥላ ወይም የዕድላችን ፀሐይ ነን። ይህ ደግሞ እንደምንዞርበት አቅጣጫ ይወሰናል። ሁላችንም የራሳችንን ዕድል የመወሰን መብት አለን። ለመሆን የወሰነውን ሰው ነው የምንሆነው። ዕድላችን የሚወሰነው በኮከቦች ሳይሆን በእኛው በራሳችን ነው። ውሳኔ በምናደርግበት ቅጽበት ዕድላችንና ዕጣ ፈንታችን ቅርጽ ይይዛሉ። ሕይወት እንደ ካርታ ጨዋታ ናት። የምንጫወትበት እጅ ቁርጠኝነትና ውሳኔ ሲሆን፣ የምንጫወትበት መንገድ ደግሞ ነፃ ፈቃድ ነው። ውሳኔ የመወሰን ደካማ ብቃታችንን ከዕድላችን ጋር ልናምታታው አይገባም። ይልቁንስ ከስህተቶቻችን እንማር። ለሰው ልጅ ስኬቱ ዕድል በመጣ ጊዜ ዝግጁ ሆኖ መገኘቱ ነው። የስኬትን ደረጃ በተሻለ ሁኔታ መውጣት የሚቻለው በዕድል ደረጃዎች ላይ በመራመድ ነው። ስኬትንም ለማምከን እርግጠኛው መንገድ ዕድልን ማምከን ነው። በጫካ ውስጥ እያለፍን እንኳን ዛፎቹንና ማገዶዎቹን አንመለከትም። በዚህች ቅጽበትም በአልማዝ መካከል ቆመናል። ብዙዎቻችን ግን አልማዙንም ሆነ ማገዶዎቹን መመልከት አልቻልንም፣ አቅቶናል። ሁኔታዎችን ለመጋፈጥና ለማሸነፍ ዕድሎችን መፍጠር ተገቢ ነው። ክፍት ዓይኖች ዕድሎችን ከሁሉም ቦታዎች ይቃርማሉ። ክፍት ጆሮዎች እርዳታ የሚፈልጉ ሰዎችን ጩኸት ከመስማት አያስተጓጎሉ። ክፍት አእምሮዎች ቀናውን ከማሰብ አይቦዝኑ። ክፍት እጆች የተከበረና ምርጥ ሥራ መሥራት አያቅታቸውም። ፈጣሪ ኢትዮጵያን ይባርክ።